መንፈሳዊ ሞት ነው። ይሄ ከድግምቱ ከጥንቆላው እንዴት አድርጌ ከሰው ልቀላቀል? ድህነት ፈልጌ እዛ ቦታ ላይ እንኳን ብሄድ ሽታዬ ሰው ጋር ያስቀርበኝም ነው ያለው። ከዚህ በላይ ውስጥ የሚሰብር ነገር አለ እንዴ? ልትፈነዱ ነው አይደል የምትደርሱት? ልታነቁ ነው አይደል የምትደርሱት? ከግቢ እንኳን አልወጣም ነው ያለኝ። ኢቭን ግቢ ውስጥ ብትቀመጥ በጣም በሚገርም ሁኔታ በጣም በርቀት ነው ሽታው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በተለዋጭ ቻናላችን ወርቅ አፈራው 2 ላይ ነው። የሚገርም ታሪክ እነግራችኋለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ከሆናችሁ የምትሰሙት ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሌሎቻችሁ ይሄንን መርሃ ግብር ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪኩ ወሰድኳቸው። ከ3 ቀን በፊት ስልክ ተደወለልኝ እና ድምፁ በጣም ተስፋ የቆረጠ የሚመስል እንደውም በጣም በፍራቻ የታጀበ ድምፅ እንዲህ አለኝ። ወርቅ አፈራው ነህ? አዎ አልኩት። እባክህ በጣም ተቸግሬያለሁ ወንድሜ፣ አንድ ነገር እንድትረዳኝ ይፈልጋለሁ ሲል ጠየቀኝ። እንግዲህ ይሄ ካለኝ ልምድ እማቀው ስለነበረ ቀድሜ ቃል መግባትና ማጓጓት አልፈለኩም። መጀመሪያ ከአቅሜ በላይ ያለው ነገር ከሆነ ችግር የለውም አልኩት። ከአቅሜ በላይ የሚሆን አይመስለኝም፣ ግን ልንገርህና የምትችል ከሆነ እባክህ እርዳኝ አለኝ። ከአቅሜ በላይ ካልሆነ 100% ቃል ገባልሃለሁ። ከአቅሜ በላይ ከሆነ ግን ምንም ላደርግ አልችልም እና እንዳታዝንብኝ አልኩት። በዚህ ተስማማን። ነገረኝ ታሪኩን። እሱን ታሪክ ነው የምነግራችሁ። ይህ ልጅ አንድ ክፍል ውስጥ ሳይወጣ ከተቀመጠ 10 ዓመታት አልፎታል። ለአንዳንዶች ለማመን የሚያስቸግር ታሪክ ሊመስል ይችላል። ነገር ግን የተነካ ብቻ ነው ይሄንን የሚያውቀው የምንለው በምክንያት ነው። ይሄ ልጅ ላዩ ላይ ይሄ ታሪክ ስለተፈጸመ ነው ያለው ነገር ምንም ሳይደብቅ የነገረኝ እና እንግዲህ ብዙዎቻችን በዛ መስመር ውስጥ ካላለፈን እውነት ላይ መስለን ይችላል እና አንድ ክፍል ውስጥ አልኩት። አዎ ታዲያ ስራ ትሰራለህ አትሰራም? እንግዲህ ከአንድ ክፍል ውስጥ ኦልሞስት ሳትወጣ እንደዛ ከሆነ ስራ እየሰራህ አይደለም። አንድ ሰው ደግሞ ለመኖር ስራ መስራት ይኖርበታል። ለመልበስ፣ ለመብላት፣ ለመጠጣት እና መሰረታዊ ፍላጎቶችን እንደው በትንሽ እንኳን ሌላ የቅንጦቱ ቀርቶ መሰረታዊ ፍላጎቶችን እንኳን ለማሟላት እነዚህ ነገሮች ያስፈልጉታል። እና አንተ ስለው እድሜ ለእህቴ ነው ያለኝ። አሁን አጠገብ ያለችው እህቴ ብቻ ነች። ሰው ሁሉ እርቆኛል። ምንድነው ምክንያቱ አልኩት። እዚህ ጋር ነው እንግዲህ በጣም አሳዛኝ የሆነ ታሪክ የነገረኝ። እንዲህ አይነት በርካታ ታሪኮችን ሰምቻለሁ። የዚህኛው ልጅ ግን በጣም ተለየብኝ እስካሁን ከሰማኋቸው። ምናልባት ከዛም በላይ መከራ ውስጥ ያሉ ወንድሞች እናቶች ሊኖሩ ይችላሉ። ግን የዚህ ልጅ ስሰማ የመጀመሪያ ነው። አንድ ቤት ውስጥ እንግዲህ ከ10 ዓመት በላይ ሳይወጡት ከሰው ተገልሎ መኖር ምን ያህል ከባድ እንደሆነ ተረዱኛላችሁ ብዬ አስባለሁ። ይሄ ሁሉ የመጣው ግን በምንድን ነው? ቤተሰብ ውስጥ ይመለክ የነበረ የቆየ ከዘር ማንዘር እየተላለፈ ከመጣ ባዕድ አምልኮ። ይሄ ልጅ እዛ ውስጥ ምንም የለም። እሱ እንደዛ ነገር ውስጥ የለም። እሱ እስከሚያስታውሰው ወላጅ እናቱ እንኳን ይሄንን ነገር በመሸሽ ገዳም ለገዳም ሲንከራተቱ ኖረው ቆርበው ነው የሞቱት። ይሄ ነገር እንዳይመጣ። ይሄ ነገር የመጣው ከአያቱ ነው፣ ከእናቱ እናት። የእናቱ እናት ያመልኩ ነበር ጨሌ። በየጊዜው ቡና ይፈላል፣ ግብር ይጣላል፣ እንዲህ እንደመሳሰለው። ግብር ይጣላል ስል ለማን እንደሆነ ይገባቸዋል። እዛው ተመልሼ እንደገና እሱን አላስረዳቸውም ብዙ ስቶሪዎች ላይ ስላነሳሁት ማለት ነውና እናቱ በዛ አይነት መንገድ እንግዲህ ገዳም ለገዳም የሚንከራተቱ ቆርበው በንስሐ ሕይወት ኖረው ቢያልፉም እዚህ ልጅ ላይ ግን ይሄ ነገር መጣ። እናም የመጀመሪያ ጥያቄ ምንድን ነበረ? የቤተሰቡ የመጀመሪያ ልጅ ነህ ወይ ነበር ያልኩት። ምክንያቱም ምንድነው ብዙ ጊዜ እንዲህ አይነት ነገር የሚያርፈው የመጀመሪያ ልጅ ነው ሲባል ስለምሰማ ከአንዳንድ መምህራኖችም ትምህርት ስለተረዳው ያንን በማስታወስ ነበር ያንን ያደረጉት። ያር አይደለም እኔ 2ኛ ልጅ ነኝ።
እና ሌሎችም ልጆች አሉ። ፕላስ ደግሞ የሞቱ ልጆችም አሉ አለ። ከዚህ በፊት እንግዲህ የሞቱት ልጆች ልጁ እንደነገረኝ ከሆነ ያው ከዚህ ከመንፈስ ችግር ጋር በተያያዘ ነው። አንዳንዴ ምንድን ነው የሆነ ሰው እዛ እምነት ውስጥ ሲኖር ብቀላ መንፈሱ መበቀል ሲፈልግ ዘራቸውን ማጥፋት ነው የሚፈልገው። ከዛ ሲፎክር ትሰሙታላቸው። ዘር ማንዘራቸውን ነው ማጠፋው እንዲህ። ይሄ ለማይገባው ሰው ነው። ለማይገባው ሰው መንፈሳዊ ሕይወት ለሌለው ላልጠነከረ ምናምን ብዙዎች የሚጠቁትም ለዛ ነው። እና ይሄ ልጅ የዛ ሰለባ ሆኖ እንግዲህ የአያቱን ተቀብሎ መንፈሱ እንዲካድመው ይፈልጋል፣ እንዲያገለግለው ይፈልጋል፣ ቡና እንዲያፈላለት ይፈልጋል፣ የመሳሰለው። ልጁ ደግሞ ይሄን አይፈልግም፣ ልክ እንደናቱ ማለት ነው። ስለዚህ የበቀል በትር መሆኑ ማለት ነው። ምንድን ነው ያደረገው? ቤት ውስጥ አሳስሮ ነው ያስቀመጠው። ከሁሉም የከፋው ግን አለ ኦፍኮርስ በጣም ነገሮች ይበላሻሉ ምናምን ሌላ ጊዜ እንደምንለው ማለት ነው። የዚህ ልጅ ግን የከፋው ምንድነው? እና ይሄን ያህል ጊዜም ቤት ውስጥ አንድ ክፍል ብቻ ተሳቆ እንዲቀመጥ ያደረገው ከሰው ሲቀላቀል ሰውነቴ በጣም ኃይለኛ ሽታ ያመጣል ነው ያለው። በጣም ነው ያሳዘነኝ። ከምሬ ነው ብላችሁ በጣም ነው ያዘንኩት። በጣም ሌላው ቀርቶ እናንተ ወይ ስራ አጥተን ወይ በሆነ ምክንያት እንኳን አንድ ቀን ሁለት ቀን እንኳን የግድ ቤታችሁ ስትቀመጡ እንዴት ነው የሚደብራችሁ? ልትፈነዱ ነው አይደል የምትደርሱት? ልትታነቁ ነው አይደል የምትደርሱት? እንደውም አንዳንዱ 30 ደቂቃም ቤት ውስጥ መቀመጥ የማይፈልግ አለ። በቃ ውጪውን የለመደ ማለት ነው። እንደ ሰው ልምድ ይለያያል። ኦፍ ኮርስ አብዛኛው ሰው ግን ቤት ውስጥ አንድ ክፍል ውስጥ በተለይ አንድ ክፍል ውስጥ አፍኖ መቀመጥ አይፈልግም። 10 ዓመት አልፋችኋል? አስባችኋል? ከ10 ዓመት በላይ አንድ ክፍል ውስጥ ተሳቆ ግቢ ውስጥ እንኳን ወጥቼ ፀሐይ መሞቅ ይናፍቀኛል፣ ናፍቆኛል፣ ሰው ራበኝ ነው ያለኝ። ከዚህ በላይ የሚያሳዝን ነገር አለ እንዴ? ይሄ ልጅ በማያውቀው ባልፈለገው እሱ አስቦበት ተዘጋጅቶበት ባልመጣው ነገር ነው የተቀጣ ያለው። ቤተሰቦቹ ዘር ማንዘሮቹ ባመጡበት ማለት ነው። ለዚህም ነው እባካችሁ እንደዚህ አይነት መስመር ውስጥ ያላችሁ ሰዎች ችግሩ እናንተ ላይ ብቻ ቢቆም ጥሩ፣ ግን እናንተ ላይ ብቻ አይቆምም። ወደ ልጆቻችሁ ይሄዳል፣ ወደ ልጅ ልጆቻችሁ ይሄዳል። ስለዚህ እናንተ የምትቀጡት ምንም ውስጥ የሌለውን ትውልድ ነው። ምንም ስለዚህ ነገር የማያውቀውን ማለት ነው። ስለዚህ የሆነ ቦታ ላይ ተቆርጦ ካልተጣለ ነገ ከነገ ወዲያ ይህንን ዓለም ሳይፈልግ ለሚመጣ እንግዲህ ብዙ ሰው ፍቃዱ ተጠይቆ አይደለም አይደል ወደዚህ የሚመጣው። ፍቃዳችሁ ተጠይቆ ነው እንዴ እስኪ ወደዚህ ምድር እና ብለው ቤተሰቦቻቸው ያመጧቸው አይደለም። ማንም ሰው ፍቃዱ አይደለም ወደዚህ ምድር የሚመጣው። በቃ ተፈጥሯዊ ነው። እናትና አባቶቻችን በሚያረግጥ ግንኙነት እኛ ወደዚህ ምድር እንመጣለን እንቀላቀላለን እንጂ ፍቃዳችን ተጠይቆ ወደዚህ ምድር መምጣት ትፈልጋለህ ሆይ እዚህ ምድር ላይ ስመጣ እንደዚህ ሰፈር ታደርጋለህ ስለዚህ ነው እሱ አይደለም። እና ይሄም ልጅ እንግዲህ ወደዚህ ምድር ሲመጣ የሱ ፍቃድ ተጠይቆ አይደለም። ሲመጣ ግን አሳልፈው የሰጡት ለመከራ ነው። እነሱ በሚያመልኩት ባዕድ አምልኮ የተነሳ ይሄ ልጅ የማይገባው አጣብቂኝ ውስጥ ነው የገባው። የሰው ልጅ ቤት ውስጥ ቁጭ ብሎ ፀሐይ መሞቅ ሲናፍቀው፣ ከሰው መቀላቀል ሲናፍቀው፣ ሰው ሲርበው፣ በሰው መሃል ተቀምጦ ሰው ሲርበው የሰዎችን ሳቅ እኮ ይሰማል፣ የሰዎችን ጨዋታ ይሰማል፣ የሰፈር ልጆችን ጨዋታ ይሰማል፣ ሳቅ ይሰማል፣ ቀልድ ይሰማል፣ ቧልት ይሰማል፣ ይናፍቀዋል። እሱም እንደዛ ተደባልቆ ያንን ነገር ማድረግ ይፈልጋል፣ ግን አይችልም። ምክንያቱም ከሰው ጋር ቢደባለቅ ምን ሊፈጠር እንደሚችል ስለሚያውቅ ከግቢ እንኳን አልወጣም ነው ያለኝ። ኢቭን ግቢ ውስጥ ብቀመጥ በጣም በሚገርም ሁኔታ በጣም በርቀት ነው ሽታው እንትን የሚለው ለሰው የሚሰማው። አያችሁ አይደል የእርኩስ መንፈስን ክፋት፣ ያጋንንትን ክፋት እዚህ ደረጃ ነው። ከሰው ሲነጥለን፣ ከሰው ሲለየን፣ ራሳችንን እንድንጠላ ሲያደርገን፣ ራሳችንን እንድናጠፋ እንድንነሳሳ ሲያደርገን፣ ይሄ ሁሉ ግን እኛ ፈልገነው ሳይሆን አያት ቅድመ አያቶቻችን የሚያመጡብን ጣጣ ማለት ነው። ይህም ልጅ በዛ መስመር ውስጥ ነው እያለፈ ያለው። እህቱ ብቻ ነች አጠገቡ ያለችው። እህቱ ብቻ ምግብ የምታቀርብለት እህቱ ነች። ምግብ የምትሰራለት እህቱ ነች። ልብሱን የምታጥብለት እህቱ ነች። የሚያስፈልገው ነገር የምታደርግለት እህቱ ነች። ሌላ ሰውማ እንዴት ይቀርበዋል? እሷም እንደውም የተባረከችው ነው። ዛሬ የቅርብ ሰው የእናት ልጅ በችግር ጊዜ እኮ ምን የሆነ እንደሆነ እየተመለከትን ነው በየዙሪያችን አይደለ? ግን ከቤተሰብ መሃል ደግሞ እንደዚህ የተባረከ እህት ወንድም ወገን ሲገኝ ደግሞ
እግዚአብሔር ይመስገን ነው። እግዚአብሔር ይመስገን ነው። ድምፁ እስካሁን ይሰማኛል በምናቤ። እንዴት ነው ለምሳሌ አንድ ክፍል ውስጥ ብቻችሁን ቁጭ ብላችሁ ብቻችሁን ሆናችሁ አጠገባችሁ ረዳት አልባ ሆናችሁ ብቻችሁን በተቀመጣችሁበት በዛ የብቸኝነት ታይም የሆነ በርካታ እናንተ ሊያጠፉ ወይም ደግሞ እናንተ ሊዘርፉ የሚመጡ ሌቦች ሲመጡ የሚሰማችሁ ስሜት እንዴት ነው? ስለዚህ የሆነ ሰው እንኳን ድምፅ የሰማችሁ ሲመጣችሁ ድምፃችሁን ቀንሳችሁ ነው አይደለ እርዳታ የምትጠይቁት። ምክንያቱም ጮክ ካላችሁ እነዛ ሰዎች ይሰሙናል። የዛ አይነት የድምፅ ቶን ነው እዚህ ልጅ ላይ የሰማሁት። እንግዲህ ምን ያህል እንደተሳቀቀ፣ ምን ያህል ውስጡ እንደተሰበረ፣ ምን ያህል እንደተጎዳ በዚህ ማወቅ ይቻላል። በጣም ተቸገርኩ ነው ያለ። እንደ ጓደኞቼ ወጥቼ መስራት ፈልጋለሁ፣ እንደ ጓደኞቼ ለፍቼ በጉልበት የመኖር ፈልጋለሁ፣ እንደ ጓደኞቼ ጓደኛ መያዝ ፈልጋለሁ፣ እንደ ጓደኞቼ የራሴን ቤተሰብ መመስረት ፈልጋለሁ፣ እንደ ጓደኞቼ የራሴን ህይወት መኖር ፈልጋለሁ፣ ግን አልቻልኩም፣ አልታደልኩም ነው ያለው። እና እናንተ ጥያቄዎችን ጠይቄው ነበረ። የጸሎት ህይወት፣ የስግደት ህይወት እንዲህ የሚችለውን ያህል ያደርጋል፣ ግን ለምን ጉባኤ አትሄድም አልኩት። በኋላ እንደውም ዋና አደዋውሉ ምንድን ነበረ? እንዲህ ምናምን ሲለኝ ነው እሱን ቃል አልገባልህም፣ ምክንያቱም ስለማልችል ነው። ኦፍኮርስ ስለማልችል። ለዚህም ነው አንዳንዴ ሰዎች ደውሎ እንዲህ ሲሉኝ ነው እኔ ከአቅሜ በላይ ስለሆነ አልችልም፣ በራሳችሁ መንገድ ሂዱ ብለውና አይ ቲንክ ተረዱኛላችሁ ብዬ አስባለሁ። ሶ በኋላ እንዲህ ምናምን ስለው እንዴት አድርጌ አለ። በኋላ እንደውም ምንድን ነው ያልኩት መምህር ግልማ አገልግሎት ጀምረዋል ሲለኝ አይ አልጀመሩም አልኩት እና በቅርብ የሚጀምሩም አይመስለኝም ባለኝ መረጃ። ነገር ግን ቀሲስ ሄኖክ ወልደማርያም ጎሮ ማርያም ጀምረዋልና እዛ ለምን አትሄድም አልኩት። በጣም ያሳዘነኝ ምንድነው እንዴት አድርጌ ከሰው ልቀላቀል? ድህነት ፈልጌ እዛ ቦታ ላይ እንኳን ብሄድ ሽታዬ ሰው ጋር አያስቀርበኝም ነው ያለው። ከዚህ በላይ ውስጥ የሚሰብር ነገር አለ እንዴ? ከዚህ በላይ ልብ የሚሰብር ነገር አለ? ግድ የለም እንደምንም ጨክንና ያንን ለማድረግ ሞክር ነው ያልኩት። ሌላው ፈተና የሆነበት ምንድነው እሳቸውን እንዴት አገኛቸዋለሁ ነው። ኦፍ ኮርስ እዚህም ጋር ቃል አልገባልህም ብየዋለሁ፣ ግን አስማች አስ ፖሲብል እሳቸውን ጋር የሚያገለግሉ ልጆች የማውቃቸው ልጆች አሉ። ምናልባት የሚቻል ከሆነ እንደው እድሉን ሰጥተው ለእነሱ ልጆች ነግሬያቸው እንደው እሳቸው ፊት ቢያቀርቡልና ቢያንስ እንደዛ የሚያደርግህን መንፈስ እንኳን ቢያስሩልህ ቢያንስ ሽታው ምናምን ነገር ቢቀር፣ ሌላው ነገር ደግሞ በሂደት ሊቀረፍ ይችላል። ስለዚህ እሱን እሞክርልሃለሁ ይኸው በቀጠሮ ነው የተለያየ ነውና በዚህ ታሪክ ልነግራችሁ የምፈልገው ነገር ምንድን ነው? እኛ ባላወቅነው እኛ ባላሰብነው ነገር ግን አያቶቻችን ቅርብ አያቶቻችን ምንጅላት ምናምን እየተባለ ወደኋላ ይላል። ከዘርዘር እንግዲህ አንዳንዱ መንፈስ ሲናገር 400 ዘመን አብሬ ነበርኩኝ ከቤተሰብ ስወራረስ የመጣውን 400 ዘመን አስቡት። እንግዲህ ቀላል አካሄድ አይደለም። ምን ያህሎቻችን ግን ይሄ ገብቶናል? ቤተሰባችን ውስጥ እንዲህ አይነት ጣጣ አለን ብለን ምን ያህሎቻችን ነው የምንፈትሸው? ምን ያህሎቻችን ነው ራሳችንን የምንመለከተው? ኑሮ ሲጠምብን ከሰው በታች ስንሆን ለፍተን አመዳፋይ ስንሆን የተናገረን አዳማይ ስናጣ ምንድን ነው ችግራችን? የኛ ከሌላው የተለየው ለምንድን ነው? ከማንም በላይ ችሎታ ኖሮን ችሎታ የሌለው ሰው በልጦኝ የሚሄደው ለምንድን ነው ብለን ጠይቀን ራሳችን እናውቃለን ወይ? ስለማንጠይቅ ስለማንመረምር ነው። በተለይ ደግሞ ይሄ መንፈሳዊ ነገር ብዙዎቻችን ገና ይሄ መንፈስ አሰራር ብዙዎቻችን አልገባንም። እንደውም በዚህ ጉዳይ ላይ የሚያወሩ ሰዎች ምንድነው ሰይጣንን ፕሮሞት የሚያደርጉት እያለን ነው እስኪገባን ድረስ የምንከራከረው። ግን ሰዎች እንዲህ ያሉን ሰዎች ከገባቸው በኋላ እየደወሉ በቃ ዛሬ ንስሐዬን አወረድኩኝ ያሉኝ ሰዎች አሉ። እኔ ፐርሰናሊ ድሮ ገና መስሎ ሲመጣ በጣም ስለምንናደርና ምንድነው ደግሞ ስንት ነገር መስራት እየቻለ ብዙዎቹ የኔታ ላይ ስለሚያውቁ ማለት ነው ያንን ይዘቱ መስራት ትቶ እንዴት እንደዚህ አይነት ነገር ውስጥ ገባ ያሉኝ ሰዎች አሉ። እነሱ እንደዛ እንደማይሉ አውቃለሁ። ውስጣቸው ያለው መንፈስ ያንን ይሉ ላስገድዳቸው አውቃለሁ። ምክንያቱም እንደዚህ አይነት ነገር እንዲወራ ስለማይፈለግ ሰዎች ይህንን ነገር ሲቃወሙ እነሱ ራሳቸው የተቃወሙ ይመስላቸዋል። ነው አይደለም፣ ውስጣቸው ያለው መንፈስ ነው የሚቃወመው። ምክንያቱም በዚህ ጉዳይ ላይ ሰው ግንዛቤ እንዲኖረው ስለማይፈለግ። ግንዛቤ ካለውማ ይድናል። ግንዛቤ ካለውማ ወዴት መሄድ እንዳለበት ያውቃል። ግንዛቤ ካለውማ ጸበል መጠመቅ እንዳለበት ያውቃል። ግንዛቤ ካለውማ መስገድ እንዳለበት ያውቃል። ግንዛቤ ካለውማ መጸለይ እንዳለበት ያውቃል። በመቁጠሪያ መቀዝቀዝ እንዳለበት ያውቃል።
ያ ሲደረግ ደግሞ መንፈስ ይደክማል። መንፈስ መድከም አይፈልግም፣ እኛም ማድከም ይፈልጋል እንጂ 24ቱንም ሰዓት 7ቱንም ቀን የሚሰራው እኛን ለማድከም ነው እንጂ እኛ በርትተን እሱን እንድናደክም አይደለም የሚፈልገው። ሰው እንደዚህ ነገር ሲወራ እንዴት ይፈልጋል? አይፈልግም። ሰዎች እንዲነቁማ አይፈልግም። ሰዎች ከነቁማ ዳኑ። ስለዚህ ትልቁ የምድር አሳይመንቱ ምንድን ነው? ሰዎች እንዳይነቁ አደንዝዞ ይዞ ወደሚፈልገው አቅጣጫ መምራት አይደለ? አሁን አብዛኛው ሰው እሱ በሚፈልገው አቅጣጫ ነው እየተጓዘለት ያለው። እግዚአብሔር የረዳው የጠነከረ ሰው ነው ከስንት አንዱ እየነቃ ራሱን በቅዱስ ቁርባንም በስግደትም በጸሎትም እያስመለጠ ያለው። ስለዚህ ብዙዎች ደግሞ ይሄ ነገር እንዲገባቸው ስለምንፈልግ ነው የምንናገረው። እየጠሉ ነው። እንደ አይነት መርሃ ግብር ስንሰራ ብዙዎች በተለይ ደግሞ እዛ ችግር ውስጥ ያሉ ሰዎች እንደሚጠሉ እናውቃለን። ግን ጠሉም ብለን ደግሞ አንድም ሁለት ሰው ከማዳን አንቦዝንም እና ብዙዎቻችን ግን አሁንም ከቤተሰብ ተከትሎን የመጣ ግን የወደፊት ህይወታችንን፣ የወደፊት ትዳራችንን፣ የወደፊት ጎጆአችንን የሚያፈርስ ርዝራዥ ማንነት እንዳለን ብዙዎቻችን ገና አላወቅንም። ብዙዎቻችን ነገሮች ሲበላሹብን ዓለማዊ ምክንያት ነው የምንሰጠው። ልጆቻችን ትምህርት እምቢ ሲላቸው ዓለማዊ ምክንያት ነው የምንሰጠው። ትዳራችን ውስጥ አደጋ ሲጋረጥ ዓለማዊ ምክንያት ነው የምንሰጠው። መስማማት ሲሳነን፣ ወንድምና እህት ሲጣሉ ሲነታረኩ ዓለማዊ ምክንያት ነው የምንሰጠው። ከዓለማዊ ምክንያቱ ጀርባ ያለውን ዋናውን አስኳል ነገር ግን ብዙዎቻችን ገና የደረስንበት አልመሰለኝም፣ የነቃንበት አይመስለኝም። ረቂቅ ነው፣ በጣም ረቂቅ ነው። በዚህ ጉዳይ ላይ ማወቅ የሚፈልግ ሰው ከሀገር ውስጥ እንኳን አልፎ የውጭዎቹንም ሪሰርች ቢያደርግ ብዙ ነገሮችን ያገኛል። እንደገና ደግሞ ወደ ሀገር ውስጥም ተመልሶ ደግሞ በዚህ ጉዳይ ላይ የተጻፉ ነገሮችን የሚመለከት ብዙ ነገሮችን ያገኛል። ከሀገር ውጭ ያልኳችሁ ለምንድን ነው? በተለይ መናፍስታዊ አሰራርን በተመለከተ በጣም የተወሰኑ ሰዎች ናቸው መጽሐፍ የጻፉት፣ ከውጭው ጋር ሳነጻጽረው ማለት ነው። ለማነጻጸር ሞክሬያለሁ። ውጭ ላይ በጣም ብዙ ሰዎች ግን በዚህ ጉዳይ ላይ ሰርተዋል እና ኦፕሽኑ የሰፋው ውጭ ነው ልላችሁ ፈልጌ ነው እንጂ ሀገር ውስጥ በዚህ ጉዳይ ላይ የጻፉ ሰዎች የሉም፣ የጻፉ መምህራን የሉም እያልኩ አይደለም። በተሻለ መጠን ግን የጻፉ ሰዎች አሉ። ግን ኢች ኤንድ ዲቴይል መንፈስ ላይ ብቻ ስፕሪት ላይ ብቻ ባድ ስፕሪት ላይ ብቻ ያንን ብቻ በተመለከተ በጣት የሚቆጠሩ ሰዎች ሊኖሩ ይችላሉ። ግን መጻፍ ያለበትን ያህል መጽሐፍ ተጽፏል ብዬ እንደውጭ አላምንም እና እንዲህ የሚያነቃ በርካታ ግንዛቤን የሚያስጨብጥ በተለይ ደግሞ ስፕሪት ላይ ብቻ ባድ ስፕሪት ላይ ብቻ አተኩሮ የተጻፈ መጽሐፍ ቢኖር ኢትዮጵያ ውስጥ ጥሩ ነው። ብዙ ሰው መንቃት ስላለበት፣ ብዙ ሰው መዳን ስላለበት፣ ብዙ ሰው የጀርባ ታሪኩን መፈተሽ ስላለበት፣ ብዙ ሰው ለህይወቱ ስኬት ጋሬጣ የሆነበትን ነገር ማወቅ ስላለበት እዛ ላይ አድምተው ዝም ብሎ ለብለቡ አይደለም፣ ለማርኬት የሚሰራው ምናምን አይደለም። ሲሪየስሊ በደንብ ተጠንቶ ልክ እንደ ውጪዎቹ። አሁን ውጪዎቹ የሚበልጡ ምንድነው አንድ መጽሐፍ ለመጻፍ 100 መጽሐፍ ሪፈር ያደርጋሉ። እንደዛ በጥናትና በምርምር የተደገፈ ህዝቡን የሚለውጥ ህዝቡን የሚያነቃ የህዝቡን ችግር በደንብ ነቅሶ የሚያሳይ መጽሐፍ ባድ ስፒሪት ላይ ብቻ የተጻፈ መጽሐፍ ያስፈልገናል። በደንብ በብስለት የተሰራ ማለት ነው። እንዳለመታደል ሆኖ ግን እንደዛ አይነት እንትኖች በብዛት የሉንም። የተወሰኑ መምህራኖች ኦፍኮርስ ጽፈዋል። እሱንም አለማጣት አንድ ነገር ነው። ስለዚህ ትላንት ማንነታችን ዋጋ እያስከፈለን ስለሆነ፣ የትላንት አመጣጣችን ዋጋ እያስከፈለን ስለሆነ 400 ምናምን ዘመን ተከትሎን የመጣ የቤተሰብ ጣጣ አብሮን ስላለ ያንን መርምሮ ማግኘት፣ መርምሮ አግኝቶ ወደ መፍትሄ መሄድ ምንም የማያወላዳ ነገር ነው። አለበለዚያ ግን እንደነገርኳችሁ ቤት ውስጥ አንድ ክፍል ውስጥ ታስረን ለመቀመጥ እንገደዳለን። ሰውነታችንን መጥፎ ጠረን እየፈጠረ ከሰዎች ጋር እንዳንገናኝ ልንሳቀቅ እንችላለን። እየሰራ ነው አልበረክት ብሎ አመዳፋሽ ልንሆን እንችላለን። ልፋታችን ዝም ብሎ ልፋት ብቻ ይሆንና ራሳችንን እንጠላለን። ራሳችንን ለማጥፋት እንገደዳለን። ታርጌቱ እሱ ስለሆነ ማለት ነው። ግን ይህንን ነገር ምን ያህሎቻችን አንደርስታንድ አድርገናል? ምን ያህሎቻችን ገብቶናል? ምን ያህሎቻችን ገብቶንስ ሌሎቹን ለማሳወቅ ጥረት አድርገናል? ራሳችንስ ለማዳን ቤተሰባችንን ለማትረፍ ምን ያህል ርቀት ተጉዘናል? ይሄ ሁሉ አብሮ መታየት መቻል አለበት እና ከየትኛውም ዓለማዊ ችግር ይልቅ አሁን በጣም እኛን እየጎዳን ሳናቅ እየጎዳን ያለው መንፈሳዊ ሞት ነው።
መንፈሳዊ ሞት ነው። ይሄ ከድግምቱ ከጥንቆላው ከመተቱ ጋር የተገናኘው ማለት ነው። ግን መረዳት ያለብንን ያህል አልተረዳንም። ነጮች በሴራ ውስጥ ለውስጥ የሚደረገውን ግድያ ሳይለንስድ ዴዝ ይሉታልና ለኛ ደግሞ ይሄ ሳይለንስድ ዴዝ የሆነው ይሄ ነው፣ መተቱ ነው፣ ድግምቱ ነው። ብዙ ሰውን ውስጥ ለውስጥ በዝምታ እየፈጀ ያለው። ስለዚህ ይህንን ዝምታ ሰብሮ ነፃ ለማውጣት መጀመሪያ የሚቀድመው ግንዛቤ ነውና ብዙዎቻችን ግን ግንዛቤ አለም ብዬ አላስብም። ይህን ሁሉ የምነግራችሁ ምንድነው በዚህ ልጅ የተነሳ ነው እና የልጁ ታሪክ ውስጤን እኔ በግሌ ስለረበሸ ስለሰበረኝ ነው። አይደለም 10 ዓመት 10 ቀን ቤት ውስጥ መቀመጥ ምን ያህል ከባድ እንደሆነ እናውቀዋለን፣ እንረዳዋለን፣ እንገምታለን። ኢቭን 2 ቀን 3 ቀን መቀመጥ በራሱ። ስለዚህ እንደዛ አይነት ሰዎች እሱ ደፍሮ መጥቶ እንደው ችግሩን ስላጋራኝ እንጂ ችግራቸውን ያላጋሩ ደግሞ በዛ አይነት ዕቃ ውስጥ ያሉ በርካታ ወንድሞችና እህቶች እንዲሁም ነው እናትና አባቶች ሊኖሩ ይችላሉ። ከዚህ ችግር እንዴት እንውጣ የሚለው በደንብ ትኩረት መደረግ ያለበት ነው። ከመቼውም ጊዜ በላይ የጀርባ ታሪካችንን መፈተሽ ያለብን፣ ፈትሸን ማግኘት ያለብን፣ አግኝተን ደግሞ መፍትሄ ፍለጋ መሄድ ያለብን ጊዜ ከመቼውም ጊዜ በላይ አሁን ነውና እዛ ላይ ሰዎች መትጋት መቻል አለብን። ችግሩ በጣም እየሰፋ ስለመጣ ለማለት ነው እና መንፈሳዊ ነገር ላይ ግድ የለም ጊዜ ሰታችሁ አንብቡ፣ ተረዱ። ዶክመንተሪዎች ብዙ ተሰርተዋል፣ ተመልከቱ። መምህራኖቻችን አባቶቻችን በዛ ጉዳይ ላይ የሰሩትን ሌሎች ሰዎች የመንፈስ ጥቃት የደረሰባቸው ሰዎች የሚሰጡትን ምስክርነት አዳምጡ። ትጠቀማላችሁ እንጂ አትጎዱ። ስለዚህ እነዚህን ነገሮች በማድረግ ወደ መንገዱ መቅረብ ይቻላል ብዬ አምናለሁ፣ አስባለሁ። እንግዲህ የዚህ ወንድም ታሪክ እኔ በጣም ስላሳዘነኝ ነው አንድ ያቀረብኩት። ሁለተኛ ደግሞ ከቤተሰብ የመጣ ኮተት ምን ያህል ሊጎዳን እንደሚችልም ደግሞ እግረ መንገድ መናገር ስለፈለኩና እንደዚህ አይነት ኮተት ያለበት ቤት ራሱን ማጥራት የሆነ ቦታ ላይ መቁረጥ እንዳለበት ለማስገንዘብ ነው። አለበለዚያ ግን ዘር ማንዘር ሁሌም ስንበክል ስንፈጅ ነው የምንኖረውና እዛ ላይ ጥንቃቄ ልናደርግ ይገባል ለማለት ነው። እንግዲህ ከተከታተላችሁት ታሪክ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም